ሞመንት ኦፍ ትሩዝ በዚህ ሲስተም ስኬታማ አትሆኑም። አይኖ ስኬታማ ለመሆን ትፈልጋላችሁ፣ ነገር ማድረግ ትፈልጋላችሁ በህይወታችሁ፣ ግን አሁን ባላችሁ ሲስተም ስኬታማ አትሆኑም። ለምን? ስለማትችሉ አይደለም፣ አቅሙ ስለሌላችሁ በዛ ምክንያት አይደለም። አሁን በምትኖሩበት የአኗኗር ዘይቤ ምክንያት ነው ስኬታማ ማትሆኑት። ጎበዝ ማትሆኑት አሁን በምትኖሩት የአኗኗር ዘይቤ ምክንያት ነው። ስለዚህ እሱን ፊክስ ማድረግ አለባችሁ። መጀመሪያ ምን አይነት አኗኗር ዘይቤ ነው? እስቲ ኤክስፕሎር እናድርገው ትንሽ። ሰውን ካያችሁት እናንተ ብቻ ሳትሆኑ አብዛኛው ሰው ሁላችንም እኔን ጨምሮ ገንዘብ እንፈልጋለን፣ ጥሩ ኑሮ እንፈልጋለን፣ ጥሩ መኪና እንፈልጋለን፣ የተሻለ ነገር እንፈልጋለን። ግን እንፈልጋለን ማለት ይሆናል ማለት አይደለም። ማለት በቃ አይሆንም፣ ስለፈለጋችሁ አይሳካም። ለምንድን ነው ካላችሁኝ የምንኖርበት ሁኔታ ለዛ አይነት ኮንዲሽን የተመቻቸ ወይም ያንን የሚያመጣልን አይነት የኑሮ ሁኔታ መሆን መቻል አለበት መጀመሪያው። አለዛ ከየትም አይመጣም። ያልኖራችሁትን አታመጡትም፣ ያልሰራችሁትን አታገኙትም። እስቲ ህይወታችሁን ትንሽዬ መለስ ብላችሁ ተመልከቱ። ስንት ሰዓት ነው የምትነሱት? ምን ያህል ታታሪ ናችሁ? በቀን ስንት ሰዓት ትሰራላችሁ? እንዴት ነው ብር የምታጠፉት? ምን ላይ ነው እስቲ ጊዜያችሁን የምታባክኑት? ከነማ ጋር ነው የምትውሉት? በደንብ ራሳችሁን ሪፍሌክት አድርጉና ተመልከቱ። እኔ ብዙ ሰው ልክ አይደለም፣ የብዙዎቻችን ልክ አይደለም። ይህንን በመቀየር ነው ራሳችንን የምንቀይረው። ትንሽ ወደኋላ ሄደን እንመልከት እስቲ ራሳችንን። ብዙዎቻችን ምን አይነት ሰው ነን? እንሞክራለን፣ እየሞከርኩ ነው ብዙ ሰው አሁን ላይ እንጀምራለን፣ ግን ሰዓት ላይ እናቆማለን። እንጥራለን፣ ግን ይቋረጣል። እና ስኬት የሚመጣው በኮንሲስተንሲ ነው። አንድ ነገር ደጋግሞ ቋቅ እስኪላችሁ ድረስ፣ ከሌላው ሰው በተሻለ እስክታውቁ ድረስ፣ ከሌላው ሰው በተሻለ እስክትሰሩ ድረስ በደንብ እየለፉ መስራት ነው እንጂ ስኬት የሚመጣው የሆነ አይነት ጥረት በማሳየት እና አይ በቃ እኔ ከዚህ በላይ ምንም ማድረግ አልችልም፣ እንደው አልተሳካልኝም ብሎ ማቆም አይደለም። ስኬት የእናንተን ጥረት ምን ያህል በነገሩ ላይ ምን ያህል ጊዜ ታጠፋላችሁ፣ ምን ያህል ኮንሲስተንት ናችሁ የሚለውን ነገር ነው የሚያየው። አንዳንድ ሰው ነካ ያደረግና ትንሽ ነገር ይነካካና የሆነ ቦምብ የሚመስል ኤክስፔክቴሽን ቁጭ ያደርጋል። 1 ሰዓት ምናምን ኮድ ያደረገው ልጅ ግድንግድ ዌብሳይት ይጠብቃል። ለምንድን ነው ኮድ የማይሰራው ምናምን ብሎ ይበሳጫል። ወይ አንድ ቪዲዮ ሹት ያደረገው ቲክቶክ ላይ አንድ ቪዲዮ ይለቅና ሰንባዲ ለምንድን ነው የኔ ቪዲዮ ቫይራል የማያወጣው ምናምን ይላቸዋል። ዱድ ምንም አልሰራችሁ። ዋትስ ፕሮብለም? ቅጥቅጥ ተደርጎ ተሰርቶ ቋቅ ሲላችሁ ምናምን አካባቢ ነው ትንሽዬ ነገር ማፍራት የሚጀምረው። ሲሰለቻችሁ አካባቢ የለም። ስለዚህ እየወደቃችሁ ነው፣ እንደዚህ እየደከማችሁ ነው የሚለው ፊሊንግ ሲመጣ፣ እያቃታችሁ ነው የሚለው ሲመጣ ነው ትንሽዬ ፍሬዋን ማየት የምትጀምሩት። አሁን ካሮት ሲተከል እንዴት ነው የሚሆነው? ይተከልና ለረዥም ጊዜ አታዩትም። የሆነች ቅጠል መውጣት ስትጀምር ባይዘን ኦልሬዲ ትልቅዬ ካሮት መሬት ውስጥ ተቀብሯል። ምን እያደረገ ነው? ስር እየያዘ ነው። እና ህይወታችሁን ልቀይር ብላችሁ ባሰባችሁት ቅጽበት መቀየር ይጀምራል። ግን ችግሩ ሪዛልቱን አሁን አታዩትም። ስሩ ታይም ወደፊት ነው የምታዩት። አልኮል ለማቆም የሚፈልግ ሰውዬ ዛሬ አልኮል ለማቆም ዲሳይድ ያደርጋል። ግን አቆማለሁ ባለ ቅጽበት ጉበቱ ትናንትና ወደነበረበት ወይም ከዚህ በፊት ወደነበረበት ጥሩ ኮንዲሽን አይመለስም። ጊዜ ይፈልጋል። ሂል ለማድረግ ፕሮሰስ ለማድረግ ለመንጻት ምናምን ለማድረግ ጊዜ ይፈልጋል። ግን አሁን ዲሳይድ ያደረጋችሁት ዲሲዥን ነው የዛሬ 5 ወር ጉበታችሁን ንጹህ የሚያደርገው፣ ወይ አካውንታችሁ ላይ የሆነ ብር ማስገባት የሚጀምረው፣ ወይ የሆነ ነገር ህይወታችሁ ላይ መቀየር የሚጀምረው አሁን ዲሳይድ ያደረጋችኋት ትንሽዬ ግን ኢንቪዚብል የሆነችው ማትታየዋ ዲሲዥን ናት ህይወታችሁ የምትቀይረው። ስለዚህ ዲስትራክትድ የምትሆኑ ከሆነ፣ አንድ ነገር ላይ አድፍጣችሁ ማትሰሩ ከሆነ የሆነ ቦምብ አይነት ሪዛልት አትጠብቁ። ምንም አታመጡ። ሌላው ሳክሪፋይስ ነው። ማለት ሳክሪፋይ ማድረግ አለባችሁ። የምትወዱትን ነገር መተው አለባችሁ። ለዛ ለምታሳኩት ነገር ስትሉ የምትፈልጓቸውን ነገሮች መተው አለባችሁ። የምትሄዱባቸውን ቦታዎች መቀነስ አለባችሁ። የምታገኟቸውን ሰዎች መተው አለባችሁ። እነዚህ ነገሮች ሲደራረቡ ሲጨማመሩ ነው ሞር ታይም ይኖራችኋል፣ ሞር ኤፈርት ታወጣላችሁ፣ ሞር ሳክሪፋይ ታደርጋላችሁ። ነገርየውም ይሳካል፣ ታዩታላችሁ። ግን ኮምፈርት ዞናችሁ ቁጭ፣ ለምሳሌ እናታችሁ ቤት ሆናችሁ ቢዝነሱ እንዲሳካ አትጠብቁ። ሊሳካ ይችላል። እምናት ሳይን ግዴታ ከእናት ቤት ወጥተህ ቢዝነስ ጀምር እያልኩ አይደለም። ግን ዲስኮምፈርቱ ግን ያስፈልገናል። አዚፍ ለምሳሌ እናት ቤት ሆነ ከሆነ መስራት የቻልከውና ድሉን ካገኘ በጣም አሪፍ ኦፖርቹኒቲ ነው። ግን እናት ቤት ተከራይቶ እንደሚኖር ሰው አክት አድርግ። በቃ በወር 5,000 ብር 10,000 ብር የቤት ኪራይ እከፍላለሁ በልና ከአካውንት እየቆረጥክ ዝግ አካውንት ውስጥ አስገባው። ቻሌንጅ ሞክረው፣ ይኸው ህይወቱን ተከራይቶ መኖር እንዴት አግሊ እንደሆነ። ከዛ ዌን ዩ አር ኬፐብል ትወጣለህ ያኔ። እና ዛሬ ሳክሪፋይ የማያደርግ ሰው ነገ ኢንጆይ ያደረገውን የተፍታታበትን ሪላክስ ያደረገበትን ፍሬ እሱ ደግሞ ፔን ነው
ፔኑን ያጣጥማል። ስለዚህ ሳክሪፋይ ማድረግ ልመዱ። ሌላው ውሸት በቃ ሰው እንዴት ራሱን ይዋሻል? እኛን ዋሹን ችግር የለው። አሁን ላስት የሆነ ጊዜ ትዝ ካላችሁ ሰንባዲ እየሞከርኩ ነው ይላል ሁሉም ሰው ነው ወይ? አሁን የምር ቁጭ ብለን ብናያችሁ እየሞከርክ ነው። አንዳንድ ሞኝ ሰው አንተ ስለተሳካልህ ነው፣ አንተ በልተህ ስላደርክ ነው፣ አንተ እንደውም አከራይ ሳትሆን አትቀርም፣ አንተ የአከራይ ልጅ ነው ላይ ያለኛል እና ኖ እኔን ተወኝና እስቲ አንተን ህይወት ኢቫሉዌት እናድርገው። የሞከርክ ነው፣ የምር የሞከርክ ነው ማለት በጣም የቸገረው ሰው ለሊት 8 ሰዓት ተነስቶ እስከ ጠዋት አይሰራም አይለፋም። ምን ሞከርክ? ብር ከቸገረ ብር የሚገኝበት ነው የተባለበት ስራ ላይ በሙሉ አትገባም፣ አትገኝም፣ የሆነ ቦታ የሆነ ነገር አታረግም። ምን ሞከርክ? ያቺን የተመረክባትን ዲግሪ ሄደህ 2 ቦታ አፕላይ አድርገህ ሁለቱም ሪጀክት ሲያደርጉ ነው እየሞከርኩ ነው ብለህ የምትመጣው። እየሞከርክ አይደለም። እና ይሄ ውሸት ነው። ለማን የሚዋሽ? ለእኔ አይደለም፣ ለፐብሊኩ አይደለም፣ ለራስ የምትዋሸው ውሸት ነው። ውሸታም ስለሆንክ አይሳካልህም፣ የትም አትደርስም። እና ዩ ዲዘርቭ ኢት። ደግሞ ይሄ ፌለሩን አሁን የምትኖረውን ህይወት ዩ ዲዘርቭ ኢት። አንተ የሚመስልህ አይ ዲዘርቭ ዘ ሰክሰስ አይ ዲዘርቭ ዘ እንትን ምናምን ነው አይደለም። አሁን የምታየው ትልልቅ ጂም ቤት ካለ የዛ ቤት ጂም ኦነሮች አፈር ከድሜ በልተው ነው እዚህ የደረሱት። ከየትም አላመጡትም። የሆነ ቦታው ምናልባት ትልቅ የ50 የ40 ሚሊዮን ብር ኦልሞስት አንድ ትልቅ ቤት የሚያህል ማለት ነው መኪና እየነዳ የምታየው ሰው ካለ ሞስት ፕሮባብሊ አጨርብሮ አይደለም ብለን አስዩም እናደርግና አፈር ከድሜ በልተው ነው ያመጣው። እና ዱ ዩ ቲንክ በሬንጅ ሮቨር ወይ በቤንትሊ ምናምን በጣም በኤክስፔንሲቭ መኪናዎች ሁሉም ሰው መሄድ የሚጠላ ይመስላል? እኔ እጠላለሁ፣ አንተ ትጠላለህ፣ ሰውየው ይጠላል። ማን ይጠላል? ከኔና ከአንተ ከኛና ከዛ ከሰውየው መሀል ያለው ዲፍረንስ ምን እንደሆነ ታውቃለህ? እሱ ለዛ መኪና የሚከፈለውን ሳክሪፋይስ በሙሉ ከፍሏል በደህና ጊዜ። አንተ አልከፈልክም። ከዛስ እየሞከርኩ ነው ትላለህ። ምን ነው የምትሞክረው? አይደለም እየሞከርክ አይደለም። እየሞከርክ ነው ማለት በሰው ልጅ ካፓቢሊቲ ሊደረጉ የሚችሉትን ሁሉንም ነገሮች እያደረግ ከሆነ ሁሉንም ስራ ከሌለ ስራ ለማግኘት የሚደረገውን ማንኛውንም ሳክሪፋይስ የምትከፍል ከሆነ በቀን 10 ቦታ አፕላይ ማድረግ ካለብህ በእግርህ እየሄድክ እግርህን እስኪቀጥን ድረስ የዞርክ አፕላይ የምታደርግ ከሆነ እየሞከርኩ ነው በለኝ እንጂ ሶሻል ሚዲያ ላይ ገብተህ እከሌ የምትባለዋን ቲክቶከር 5000 ብር አበድሪኝ ህይወቴን ለመቀየር እናቴን ለመርዳት ምናምን ይሄን ነው እየሞከርኩ ነው የምትለው። who cares? ምን አገባው ሌላው ሰው ስላንተ ህይወት? አግዙኝ በአካውንቴ እንደዚህ ብር አስገቡልኝ ምናምን ብለህ 1000 ምናምን ብለህ ፖስት ስላደረግ ነው እየሞከርክ ነው ማለት። ወይ ደግሞ እንደማይከፍል የምታውቀው ቲክቶክ ነገ ቫይራል ይወጣና ሰክሰስፉል ሆንበታለሁ ብለህ ምናልባት በሳምንት ውስጥ ሌትስ ሴይ 3 ቪዲዮ ምናምን ፖስት ስላደረግ ነው እየሞከርክ ነው ማለት። አይ በቃ እየሞከርክ አይደለም። ጄኒውንሊ እየሞከሩ ያሉ ሰዎች አሉ። አንተ እየሞከርክ አይደለም፣ ራስን እየዋሸ ነው ማለት ነው። ራሳችሁን የምትዋሹ ከሆነ አይሳካላችሁ። ትዋሻላችሁ፣ ኮምፈርታብል ያደርጋችኋል፣ ግን እዛው ትቀራላችሁ። ህይወት ይቀጥላል። ስኬት የሚገባቸው ሰዎች ማየት ናቸው ካላችሁኝ ኤቭሪዴይ የሚመጡት ሰዎች፣ ስራ ቦታቸው ላይ ኤቭሪዴይ የሚገኙት ሰዎች፣ ጂም ከሆነ ኤቭሪዴይ ጂም የሚገኙት ሰዎች፣ የሆነ አይነት ስትራግል ላይ ካሉ እዛ ቦታ ኤቭሪዴይ የሚመጡት ሰዎች፣ የሚታገሉ ሰዎች ናቸው የሚሳካላቸው። ዝም ብሎ የሚሳካላቸው ሰው የለም። አፍነው ድምፃቸውን ዋጥ አድርገው ምራቃቸውን ዋጥ አድርገው ቆልፈው ቤታቸው ውስጥ ሲሰሩ ሲለፉ እንባቸው ሲመጣ እንባቸውን ዋጥ አድርገው ሲሰሩ የነበሩ ሰዎች ናቸው የሚሳካላቸው እንጂ ብድግ ብለህ የሆነች ነገር ስለሞከርክ በቃ ይሳካልሃል ማለት አይደለም። ሞስት ፕሮባብሊ አይሳካልህ። ለዛ ነው በጣም ጥቂት ሰው ነው ሀብታም፣ ሌላው ሰው ድሃ እና ላይፍ ይቀጥላል። ስለዚህ ምን ይሻላል? ምንድነው መፍትሄው ካላችሁኝ ቢ ዩርሰልፍ። ራሳችሁን አትዋሹ፣ ኮንሲስተንት ሁኑ፣ ስሩ፣ ልፉ በደንብ። ሰክሰስ የምትፈልጉ ከሆነ ሰክሰስፉል የሆኑ ሰዎች ካገኛችሁ ደግሞ ተከተሉ። አሁን የብዙ አበሻ ችግር ምን መሰላችሁ? መኮረጅ ትምህርት ቤት ስንማር ትምህርታችን ላይ እንዲህ አይቶ መልስ መኮረጅ ሮንግ ነው፣ ግን ላይፍ ላይ እንደዛ አይደለም። መኮረጅ ይቻላል። ጎበዝ ሰክሰስፉል ሰው ካያችሁ ተከታትላችሁ ግር በግር ኮርጁ። እንዴት ነው ሰክሰስፉል የሆነው ብላችሁ ኮርጁ። ለዛ ነው ጥሩ ሜንቶር ካገኛችሁ ፈልጋችሁ ተማሩ እምላችሁ። በምትፈልጉት ሴክተር ላይ ሊያግዛችሁ የሚችል የላይፍ ኮች ካገኛችሁ፣ ትሬነር የሚያሰለጥናችሁ ሰው ካገኛችሁ ፈልጉና ተመዝገቡ፣ ተማሩ፣ ክፈሏቸው ምናምን ዋሬቨር እንደሚደረግ አድርጉ። ለምን እነሱ አኩሙሌት ያደረጉትን እውቀት እንዲሁ በነፃ ላይ ሰጧችሁ ይችላሉ። የሚሰጧችሁ ካገኛችሁ በጣም አሪፍ ነው። እኔ እንደዛ አይነት ሰዎች አውቃለሁ። በነፃ ለሰዎች መስጠት ይፈልጉ፣ ግን ሰም ሶርት ኦፍ ኮኔክሽን ይፈልጋል። ማለት ብድግ ብላ አሁን ከሌጋ ስለጻፍክለት ሜንቶር ላድርግ አይልህም።
የሆነ አይነት ትውውቅ፣ የሆነ አይነት ኮኔክሽን፣ የሆነ አይነት ሪስፔክት በመካከላችሁ ሊኖር ይገባል። እንደዛ የማታውቁ ሰው አያግዝም ሞስት ፕሮባብሊ። ግን ካገኛችሁ በጣም ጥሩ። የምታውቋቸውን ሰዎች ሶሻል ሚዲያ ኢንፍሉዌንሰሮች ከሆኑ ፊወንት ሶሻል ሚዲያ ላይ ጎበዝ መሆን ከፈለጋችሁ ኮንታክት አድርጓቸው። ከሌ እንትና የሚባለውን ቲክቶከር ናም ጻፉለት፣ እንዲህ መስራት ፈልጋለሁ፣ እኔም አንተ የምትሰራበት ኤሪያ ላይ ተመሳሳይ ኮንተንትን ባይሆን እንደዚህ ነው መስራት ፈልገው እና አግዘኝ ማለት ብር ስጠኝ አይደለም። እንዲህ ነገሮችን መማር እፈልጋለሁ ከአንተና ልቅረጽልህ አንተ በነፃ ቪዲዮ እየመጣው አንተ ጋር ልማር ምናምን ብላችሁ እግራቸው ስር ቁጭ ብላችሁ ተማሩ። ሰክሰስ በልፋት ነው የሚመጣው፣ በምኞት አይመጣም። ስለዚህ ምኞታችሁን አስቀምጡት፣ ችግር የለውም፣ ጥሩ ነው። ግን ከስራችሁ ጋር አገናኙት። ስራችሁ እዚህ ምኞታችሁ እዚህ ከሆነ ዳውናችሁ የምትቀሩት። ስለዚህ ስራችሁ ትንሽ ከፍ ማለት አለበት ወደ ምኞታችሁ። ሳክሪፋይስ ማድረግ ልመዱ። ለዚህ ሳምንት ይሄን ካልኳችሁ ይበቃል። ሁላችሁም ስኬታማ አትሆኑም። ለምንድን ነው የማትሆኑት? ስለማትችሉ አይደለም፣ ደግሜ ለማስታወስ ያህል ነው፣ ስለማትሰሩበት ነው። ስለዚህ የማትሰሩ ሰዎች ኦልሬዲ ፌል አድርጋችኋል። ልክ ሳትሰሩ ስትቀሩ ፌል አድርጋችኋል ለማለት ነው። ይህን ሀሳብ ከወደዳችሁትም ከተቃወማችሁትም ሀሳባችሁን ኮመንት ላይ አስቀምጡልኝ። ለዚህ ሳምንት ይበቃናል።